ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ። አይቀጠርም፣ አይሰራም። ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው። አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። አገሬንና ልጆቼን ጥዬ አልሄድም ስትል የነበረው በረከት ገበሬዋ እንዲሁም ደግሞ በፖሊስ የአፋልጉኝ ማስታወቂያ የወጣባት በረከት ገበሬዋ በአሁኑ ሰዓት ከሀገር መውጣቷም ተረጋግጧል። እንደምትመለከቱት በአሁኑ ሰዓት ላይቭ ላይ ከፍራውል ጋር የምትገኝ ሲሆን ከሀገር መውጣቷ የሚያረጋግጥ ነገርን መመልከትም ትችላላችሁ። ቀን መሆኑን ተከትሎ በአሁኑ ሰዓት ከኢትዮጵያ ውጪ መሆኗም ተረጋግጧል። ባለፈው ላይቭ ላይ አገሬን እንዲሁም ደግሞ ልጆቼን ጥዬ አልሄድም ስትል እንደነበር በፌዴራል ፖሊስ በብርቱ ስትፈለግ እንደነበረ የሚታወስ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎች የሚሰሙ ከሆነ ወዲያው የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቆይታ፣ መልካም ምሽት። በረከት ገበሬዋ ሀገር ቤት ነኝ ብላችሁ ድጋሚ ደግሞ በኢትዮጵያ አየር መንገድ ወጣሁ ስትላችሁ ታምናላችሁ? እናንተ አጭበርባሪ ውሸታም ስለመሆኑ አታውቁም? አጋንንት አምላኪዎች እንሄዳለን ወደ ዲያብሎስ አምላኪዎች። ዝም ብላችሁ ከእናንተ የሚጠበቀው መስማት ነው። እንዴ ጠንቋይ ቤት ሄድኩ ተባልኩ የምታማ ልጅ አይደለሁም። አጋንንት ቤት ሄድ ልጅ አይደለሁም። ልክ ነው። አጋንንት ቤት ሄደ ውቃቢ ቤት ሄደ ስባል አሰሙ። ታረቅን። ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው። ጌታቸው በጣም ተንኮለኛ ሰው ነው እያለን ነው። ግን ጥያቄ አለኝ። ወንዶች ናችሁ አይደለ? ችግር ካለባችሁ በየፖድካስቱ ከምትሰዳደቡ ለምን ፋይት አታረጉም? ሜዳውም ፈረሱም እጃችሁ ላይ ነው ያለው። ከነሱ ሄዶ ቀጥሎ ፋይት ስታረጉ ማየት የምፈልገው የእናንተን ነው። በቃ ወንዱን ይለይላችሁ። ወንድ ልጅ እኮ ይጣላል ያለቀ በቃ። እንዴ ምንድነው እንደዚህ 10 ጊዜ ትላንት አይደል እንዲታረቃችሁት? ሴቱ እኮ አቁሟል እንደዚህ አይነት አሁን ጨዋታ። የምር ይደብርባችኋል። እና ከጌታው ይደባደቡ ማን ያሸንፋል? እንደዚህ ብዬ ነው የዛሬ አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ብታስባለህ? እጄ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ግብሩ እንዳለፈባት ውቃቢ በየጊዜው እየመጣ የምትነፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ። እንካ እስኪ ወጣቶችን በስነ ልቦና በፊዚካል ብቁ አደርጋለሁ ብለህ ጂም ከፍተህ እየሰራህ አንተ በየሚዲያው እየመጣ ትነፋረቃለህ። ምን ሆነ ነው እንዴ? ስፖርት እኮ ፊዚካሊም ሜንታሊም ነው ቢውልድ የምታደርገው ራስህን። ሰው እንደዚህ እየሆንክ እንዴት ነው የምታሰለጥነው? ሰው ራሱ ግራ ገባኝ እኮ። እኔ ጌታቸውን አላቆም ጨብጬውም ምንም በቃ፣ ግን በስፖርቱ ላይ ያመጣው ለውጥ የማይካድ ለውጥ አምጥቷል። አንተም የራስህ ተጽዕኖ አለክ። ግን ትመጣና እኔ ምንም በቃ እንዴ ምን ሆነ? ለተመልካቾች ለተከታዮች የምትሰጠው ፖድካስቶች እኮ የራሳቸውን ቢዝነስ ነው ሜክ የሚያደርጉብህ። ትወጣለህ እንዲህ በድሎኝ እንዲያርጎኝ። ባለፈው ታረቃችሁ ሽማግሌ ገብቶ፣ ድጋሚ ደግሞ ምን እንደተነሳብህ አናውቅም። የሆነማ ውስጥ ቁጭ ብላ አንዲ ነጠላ የቋጨችማ አስለፈልፈ ሴት አለች። እኔ በጣም ግራ እየገባኝ ስለሆነ ነው። በቃ በጣም ኢጎክ ልክ አይደለም። ውሃ ጠጣ እስኪ። ኢጎ በጣም which is wrong። በነገራችን ላይ ጌታቸው በቃ ስፖርተኛ ነው፣ አንተም ስፖርተኛ ነው። ሜንታሊም ፊዚካሊም ነው ራሳችሁን ብቁ ማድረግ ያለባችሁ። እሱ አንድም ቀን እንደዚህ ወጥቶ ሲናገር እኔ ምንም አላቆም ጌታቸው ሲናገር ሰምቼ አላቆም። ግን አንተ የመጣት እንዲያርኩኝ ምናምን። ኧረ ውሃ ጠጣ። በስመ አብ። ባቢ የሚባለው ልጅ ከሱ ጋር በቅርብ ቀን ፋይት ከመደረጉ በፊት አንተና ቶማስ ፋይት ብታረጉ እሱ ፕሮሞሽን ለመስራት ነው ሲያስታርቀን የነበረ ልጅ ነው። ባይ ዘ ወይ ባቢ ቶማስ ኃይሉና ከጌታው ይደባደቡ ማን ያሸንፋል? እንደዚህ ብዬ ነው ዋን ኦፍ ዘም የነበረ ልጅ ነው። አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ብታስባለህ? እጄ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? እሱ ያኛው ልጅ ባቢ የሚባለው ልጅ የሆነ ሴፍ ነው ምናምን የሚባል ማስታወቂያ ተሰጥቶት ቫይራል እንዲወጣለት እየተጠቀመ ነው። የእሱን መጣላት ላይክ
ገብተዋል። ሰዎች መተው ኮሜንት እንዲያደርጉበት ማለት ነው። ዋይ ለምን አስፈለገ? አቅም ካለው ፖቴንሻል ካለው ባቢ ራሱ በራሱ ሰርቶ ራሱን እንትን አያደርግም? ያውቃል፣ ስንታረቅ የነበረውን ነገር ያውቃል። በጣም ሴንሲቲቭ ኢሹ ነው። ከዛ ኮሜንት ላይ በጣም ብዙ ሰዎች ያ አልቃሻው እንዴ ድጋሚ ታሰቅሰው ነው እንዴ ምናምን ማንንም ሰው ቡሊ ሲደረግ መስማት አይፈልግም። እንዲያውም እኔ ደግሞ በጣም የስራ ሰው ነኝ፣ በጣም ፎከስድ ነኝ። እኔ እንደዚህ መጥቼ ስለ ሰው መናገርም ኤነርጂን ድሬን ማድረግም አልፈልግም። ቢኮዝ ብዙ የክሪኤቲቭ ማይንዴን ላይክ ማይንድሴቴን ነው ሆልድ የሚያደርግብኝ እንደዚህ አይነት ነገር ያመጣ እኔ አሁን ላይ የምር ፖዚቲቭ ሳይዱ ነው የማይሆነው አሁንም ድረስ ማለት ነው። ያንተን ላይክ ኦፍ ኮርስ እንደ ፐርሰን ላይክ ዩቭ ዌንት ትሩ አ ሎት ዩ ሃቭ ዩር ኦን ትሩዝ but that's why you're speaking about it አባባሌ ላይክ እውነትህን ስላለ ነው። ኦፍ ኮርስ ላይክ ፐርስፔክቲቭ ልዩነቶች ቢሉም እኔ ለዚህ ነው ያልኩት፣ እኔ እንዲህ ነው የተቀበልኩት፣ እኔ እንዲህ ነው ያልኩት፣ እኔ እንዲህ ተቀበልኩት ሊባል ይችላል። ግን ላይክ የውጭ ሀገሮቹን የፊትነስ ኢንዱስትሪ ስንመለከት በጣም ይሰዳደባሉ። ባይ ዘ ወይ ላይክ ብሮ ለቆይ ሜቢ ላይክ የኢትዮጵያ የፊትነስ ኢንዱስትሪ ገና በማደግ ላይ ያለ ነው። እኔ ላንተ እንዴ ነኝ ተዛላችሁ ኢትዮጵያ እያለሁ ነፍሴን ይዛ ብር ልትበላኝ ልታጨበረብረኝ እኔ በወንድሞቼ እርዳታ የተረፍኩ ልጅ ኦሮሚያ ክልል መሬት ላሰጥህ ምናምን 5000 ሄክታር ምናምን ብላ ይህን እስከ ዛሬ ነገርኳችሁ። የሰፈር ልጅ ነው የሐዋሳ ልጅ ነው ምናምን ብላ ለእኔ አራራኝ ሴትዮ እሷ ጠንቋይ ቤት ሄደች ሲባል እኔ ዳይፍ ገብቼ እሷ ላይ የሚሰነዘረውን ዱላ እኔ እንድሸከም ዘን ህዝቡ በረከትን ይረሳል፣ ሰው እኔን እንድወቀጥ ገብቷችኋል። እስካሁን ወራው እየገባችሁ ነው። ቤተሰብ ከኔ ጋር ናችሁ። ቬሪ ኢምፖርታንት ህዝቡ ከኔ ጋር እንደሆነ ቼክ ማድረግ ያስፈልጋል። ኦኬ ብር ፈልጋለኝ የመጨረሻ አራዳ ልጅ ነኝ እኮ እኔ ይሉንታ አለብኝ። እኔ ሰገጤ አይደለሁም። ማስታወቂያ ከሆነ የፈለከው እኔ ሰው እዚህ ጋር ከተዋወቁ የሆነ ቢዝነስ እየሰራ ካለ ለማስታወቂያ እንኳን ብር አላስከፍልም። እኔ ሶላቦት ጸባይ ነው። ጸባይ ከተመቸኝ እኔ አስተኝተ እንደፈለግ ታደርገኛለህ። ግን እቺ ልጅ ፌር ነው። ኢትዮጵያ ሄጄ አንቃኝ ብር ልታጨበረብረኝ የነበረች ሴትዮ አሁን አዙሮ እንደባለው የጠንቋዩ ምናምን እጃችን ላይ ሲጥላት ስሜን አጽዳ እንዴ! ፌር ነው ይሄ? ፌር ነው? እንኳን አይደለም እኔን ገንዘብ አጭበርብረሽ ለመውሰድ እንደዛ መውጫ መግቢያ አሳተሽኝ ሳይመችሽ ወይ አምልጬሽ የመጣው ልጅ ይቅርና ፌቨር እንኳን ብትሰሪልኝ ያንቺ ኬዝ ከባድ ነው እንዴ! ጠንቋይ ቤት የሄደ ሰው እንዲህ በቀላሉ እንዲህ የሚጸዳው? አንደኛ ከማህበረሰቡ ጋር ትላተማለ፣ ሁለተኛ ከጠንቋዩ ጋር ትላተማለ። በቤት ውስጥ ያለው ዕቃ የተነሳ ሊያስፈነክት ይችላል። ምን አገባኝ? ከባድ ኬዝ ነው ያለባት ኬዝ። ፌቨር የምትጠይቀው ደግሞ በቃ ሼም የሌላት እኔ ይደበቃለሁ እንደዚህ አይነት ነገር። ጅብ እየቀለበች አሁን ጅብ በማታ ምናምን ጅብ እንትን እያለች አሳያቸዋለሁ። ያገጠጠ ያፈጠጠ እውነታ ይዛ መታ ነፃ አውጡኝ ትላለች። እናንተ ደግሞ ተራችሁ ደርሶ ወደ ሀገር ቤት ስትሄዱ ደግሞ እናንተን ለማጭበርበር በቃ በኪሳችሁ 5000 የሚሆን 10000 ርህራሄ የላትም። በራሷ ጉዳይ ላይ በራሷ ጥቅም ላይ 0.001 ኢንች አትሄድላችሁ። ፈቀቅ አትል። ዘን ጠንቋይ ቤት ሄደች ምናምን አላት አብይ ጋዜጠኛው። ከዛ ራሷ የአብይ አባት ጠንቋይ ነው አለች። ከዛ የቤተሰቦቿ ጉዳይ ልሰጣ ገባ ውስጥ ገባች። የቤተሰቧ ጉዳይ እሱ ልቶ የግል እንትናቸው ነው። ከዛ ከስንት ጊዜ በኋላ እኔ እንደውም ጠንቋይ ቤት በመሄዷ እኛ እኮ ብዙ ነገር እንሰማለን ምናምን። እኔ ያልነገርኩ ሳወራ አልሰማችሁም፣ ሳወራ ሰምታችሁኝ አታውቁም።
ብዙ ነገር እንኳን አርጋ ከግምት አስገብቼላት በቃ ጀስት የተውኩትን ነገር አሁን የፌዴራል መንግስት በወንጀል ትፈለጊያለሽ ብሎ ክሱን ያቀረበልን የፌዴራል ፖሊስ ነው። የኢትዮጵያ ህዝብ ምን አርጉ ነው የምትይኝ? እኛ እኮ ፖሊስ ፈልጉልን አለ፣ ክስሽን አነበብን። ኢትዮጵያ ህዝብ አይደለም የከሰሰሽ፣ ዲያስፖራው አይደለም የከሰሰሽ፣ መንግስት ራሱ አጣርቶ እንዲህ አርጋ ምናምን ብሎ ትፈለግልኝ አለ። ምን እናርግ? ያን ያነበብኩት ይሄም ማንበቤን ተከትሎ ከዚህ ልጅ ጋር ገጥማ ዛሬ ሶሻል ሚዲያ ላይ እንደተለመደው ሲያወሩ ነበር። ብዙዎቻችሁ ሼር አድርጋችሁልኛል፣ አይቻለሁ። ልጁን እንኳን ልቶ ልጁ ከኔ ጋር ሲጣላ ዮኒ ማኛ ጋር ይሄዳል። ከኔ ጋር ሲጣላ ቆናቶ የሚባል ልጅ አለ፣ አንድ ወደፊት ቂጦ ወደኋላ፣ እሱ ጋር ይሄዳል። ከፍላለሁ እያለ እኮ ነው። አሁን ቆናቶ የሚባለው ለጌሙ አላወቀም። ፍርድ ቤት የተካሰሰው ማለት ነው 10 ነው 20 አንበሳ ወርድላለሁ በእኔ ይሁንብህ ብሎት 20 አንበሳ በኢሞጂ አወርድልህ። የት አለ በረከት ገበሬዋ እኔ ጋር ደውላ በጣም ረጅም ጊዜ ነው ያወራን። ከዛ ከማን ነው ጋር አብይ ከሚባለው ጋር ከተጣላች በኋላ ከነ ዮኒ ማኛ ጋር ከተጣላች በኋላ በጣም አውርታኛለች። ገብርኤል እንትን ነበረ፣ ከዛ ጴንጤ ሆነች። ያው ኦሮሞ ናት፣ የሰራውታውባታል፣ ተጠቅመውባታል። ስለዚህ ህጉ ስርዓቱ በነሱ እጅ ስላለ እንድታመልጥ አድርገዋታል፣ እንድትወጣ አድርገዋታል። ስለዚህ እሷ ከወጣችና ከኢትዮጵያ መሸሻዋን ስታቅ ብልጥ መሆናቸው ነው። የበሻሻ አራዶች የዚህ የወሎንኮሚ አራዳዎች አራዳ መሆናቸው ነው። እንፈልጋታለን ያገኛት ሰው ይምጣ ያለ። ምናልባት አሁን አማሮቹ የሚፈለጉት ይቀረደዳል፣ አሁን ይገባታል። ከነ መንሱር ጀማል ጋር እኮ የዘረፈው ሰው ትግሬ ነው። በደቡብ አፍሪካ ዋንጫ ጊዜ ትግሬዎቹ እንዲበላ አድርገውት 48 ሚሊዮን ብር ጭጭ አድርጎ የዛን ጊዜ ብር እዛ እሱ ጀርመን መጣ፣ ከጀርመን ተይዞ መጣ። ይኸው አሁን ደግሞ ሰርቶ ሰርቶ ስንት ቢሊዮን ብር በላ። በልቶ ሲጨርስ እና አብይ አህመድ ፖሊስ ሰራዊቱ አብሮ ስለበላ ውጣ አሉት፣ ነካው። ልምድ ያለው ሌባ የትግሬ ሌባ አምጥተው ህዝቡን ያዘርፉታል። የሚዘረፈው ይሄ በግ ህዝብ ነው፣ ግራ ቀኝ የማያ ህዝብ ነው። ምናልባትም አማራ ይበዛዋል። አለቀ። ደህይተ ትቀራለህ። ማንም ምንም አያደርግ። እዚህ የኔ ስራ ደግሞ ማንቃት፣ እነዚህ ሰዎች ማንቃት። ትበላላችሁ፣ እንደዚህ ትላላችሁ መንገር ለጽድቅ ለነፍስም ይሆነናል። ይህን የምናገረው ነገር የሚሰድበኝ ይበዛል፣ የሚጠላኝ ይበዛል። የሌባ ተቀባይ የሌባ ልጅ በዚህ በተዘረፈ ገንዘብ የሚኖር አለ ከተማ። ወንድሙ እዛ ያግትለታል ፋኖ ሆኖ፣ እሱ አዲስ አበባ እየተንደላቀቀ ይላል እና እቃ የሚያስገባበት ሲያጣ ወድም ባለም ደህና ነህ ሆይ ኧረ እንደዚህ አንሶኛል ምናምን በቀደም የላኩልንስ በቀደም የላክልኝን እኮ እንዲህ አድርጌው እንደዚህ ሆኗል። እናቴ ታመጣለሁ ፈልጋ። እሺ ማንን እንያዝ? እንትና አባቱ ጣሊያን ነው፣ እናቱ ጣሊያን ናት። እንትና በቃ ያዙት፣ እዛ ይዞ ይመጣል። 3 ሚሊዮን ብር ክፈል ለማስለቀቅ እዛው ጎጃም ጎንደር ውስጥ ማለት 3 ሚሊዮን ብር ክፈል። እዛ ሰው ተለቅቶ እዛ እዚህ ወጥቶ በቃ ትግደሉብን ብሎ በኢትዮጵያ ንግድ ባንክ እዛ ወስዶ ይሰጣቸዋል። እዛ ያንን ያወጣና ወንድም አለም ልኬልሃለሁ፣ ለታባም ልኬላታለሁ፣ ትበልላት፣ አመሰግናለሁ ምናምን ቢዝነስ። ይሄ ሌባ ሁላ